የከተሞች የኮሪደር ልማትን አስመልክቶ ሀገራዊ ምክክር መድረክ በአዲስ አበባ አካሂዷል። እንተስኖት ይልማ ከ142 በላይ ከተሞችን ያሰባሰበው የኢትዮጵያ ከተሞች ፎረም እዚህ አዲስ አበባ እየተመካከሩ ይገኛሉ። የከተሞች ኮሪደር ልማትን አስመልክቶ የኢትዮጵያ ከተሞች ፎረም አባላት ዛሬ ባደረጉት ሀገር አቀፍ ውይይት በመደመር መንግስት የተያዙ ሀገራዊ የልማት ግቦችን ከማሳካትና ከተሞችን በማዘመን ለነዋሪዎቻቸው ምቹ የማድረግ ራዕይ እንዲሳካ የትብብር መድረኩ የላቀ አስተዋጽኦ እንዳለው ተናግረዋል። አንድ አካባቢ ላይ ያለው እውቀት ወደ ሌላው አካባቢ ላይ ትራንስፈር ለማድረግ ትልቅ እድል አለው። ከዛ ውጪ ደግሞ የተሰራው ስራዎች በፕላኒንግ ደረጃ ወይ ከእቅድ ጀምሮ እስከ መጨረሻ የነበረው ልምድ ይዙ መድረክ ላይ መለዋወጥ የሚችልበት ሁኔታ ነው ያለው። የከተሞች ትብብር ፋይዳው በጣም የጎላ ነው። የከተሞች መቀራረብ በልማት በኢኮኖሚ በማህበራዊና በፖለቲካዊ በአጠቃላይ ሁኔታ መቀራረብ እንዲችሉ የሚያስችል የልምድ ግንኙነትና ልውውጥ እንዲደረግ እየተደረገ ያለበት ሁኔታ ስላለ በዚህ አጋጣሚ የከተሞች ፎረምንም ለማመስገን እወዳለሁ። ተሳታፊዎቹ የምክክር መድረኩ የኮሪደርና ወንዝ ዳርቻ ልማት በአገር አቀፍ ደረጃ ወጥ በሆነ መንገድ እንዲከናወን ልምድና ተሞክሮን ለመካፈል እንደረዳቸው ተናግረዋል። የኢትዮጵያ ከተሞች በአንድ ላይ አንዱ ከሌላው ትምህርት የምንማማርበት፣ ከአንዱ ስኬት ሌላው የሚማርበት፣ ከአንዱ ተግዳሮት ሌላው የሚማርበት ነው። ተመሳሳይ ፖሊሲ ነው የምንተገብረው እንደ ሀገር ወደ አንድ ስታንዳርድ እንመጣለን። አንዱ ከሌላው ጥሩ ትምህርት ተምሮ ለወደፊት ስታንዳርዳይዜሽን ወደ ተሻለ አፈጻጸም ሁሉም ከተሞች ይመጣሉ የሚል ሀሳብ ነው ያለን። በኮሪደርና የወንዝ ዳርቻ ልማት ያጋጠሙ ተግዳሮቶችን ህብረተሰቡን በማሳተፍ በግልና በመንግስት ትብብር ማከናወን መቻሉ እንደ ሀገር ልምድ የሚወሰድበት መሆኑ ተመላክቷል። ይሄ መንግስትና የግል አጋርነት በከተማችን ውስጥ ወደ 1.3 ትሪሊየን የሚያወጡ ፕሮጀክቶች፣ ሜጋ የሆኑ ፕሮጀክቶች ለምሳሌ ፒያሳ አካባቢ ያሉ ትላልቅ ሌክዠሪ የሆኑ ሞሎችን እየሰራን ያለ ነው። በጣም ብዙ ሺህ ቤቶችን በመንግስትና በግል አጋርነት ማቀፍ እየሰራን ነው። የኢትዮጵያ ከተሞች ልማት የኢትዮጵያ ልማት ነው። ያንዳችን ልማት የሌላችን ልማት ነው። የጋራ ባለቤትነት ስሜት የሚፈጥር ነው። የከተማ አስተዳደሮችን ጨምሮ ባለድርሻ አካላትና የስራ ኃላፊዎች እየተካፈሉበት የሚገኘው የኢትዮጵያ ከተሞች የትብብር ፎረም ነገ በአዲስ አበባ እየተከናወኑ ያሉ የኮሪደርና የወንዝ ዳርቻ ልማቶችን ተዘዋውሮ ይጎበኛል ተብሎ ይጠበቃል። ዜናችን ቀጥሏል። ተመልካቾቻችን የመደመር መንግስት ህብረ ብሔራዊ አንድነቷ የተጠበቀ ሀገርን ለትውልድ ለማሻገር የተደመረ ኃይል እየፈጠረ ነው ሲል ጋዜጠኛ መሐመድ ሐሰን